ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው አዲስ የወጣውን የአብክም የቴምብር ቀረጽ ለማሻሻል የወጣው አዋጅ ቁጥር 307/2018 ነው የምንመለከተው። በዛሬው ፕሮግራማችን ላይ ሰፋ አድርገን የምንመለከተው ይሆናል። አንደኛ የምንመለከተው ቴምብር ቀረጽ አዋጁ ለምን መሻሻል አስፈለገው፣ ሁለተኛ የቴምብር ቀረጦች የሚከፈልባቸው ሰነዶች ምንድናቸው፣ የቴምብር ቀረጽ የሚከፈልባቸው ሰነዶች ምንድናቸው፣ ቴምብር እንዴት ነው የሚከፈለው፣ ቅሬታ ካለ ቅሬታ አቀራረቡ ምን ይመስላል የሚሉትን ነገሮች አንድ ባንድ እያነሳን እንወያያለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈሳዊ ፍርድ ቤት የማቋቋሚያ አዋጅ ላይም ውይይት ተደርጓል። በዚህ ላይም መሰረት በማድረግ የምናቀርባቸው ፕሮግራሞች ይኖሩናል። ማቋቋሙ ጥቅሞቹ ምንድናቸው የሚሉትን እንመለከታለን። ህገ መንግስታዊ መሰረቶች አሉት ወይ የሚለውን ነገር እንመለከታለን። በመጨረሻም ደግሞ የሰበር ውሳኔዎች እንዳሰን የዛሬውን ፕሮግራም እንጨርሳለን። ቀጥታ ወደ ዛሬው ፕሮግራማችን ከመሄዳችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንዲጀምሩ እየጋበዝኩ ቀጥታ ወደ ዛሬው ፕሮግራም አሳልፋችኋለሁ። አዲሱ የአብክም የቴምብር ቀረጽ ለማሻሻል የወጣው አዋጅ ቁጥር 307/2018 ለምን ተሻሻለ የሚለውን ነገር በቅድሚያ ስንመለከት አንደኛ የኪነ ጥበብ እድገትና የካፒታል ዝውውርን ለማገዝ ነው። ሁለተኛ ደግሞ በስራ ላይ የነበረውን አዋጅ ቁጥር 31/1991 ከ27 ዓመት በላይ የሆነው ስለሆነ የህብረተሰቡን የመክፈል አቅም ያላገናዘበ ስለሆነ የህብረተሰቡን የመክፈል አቅም ባገናዘበ መልኩ እንደ አዲስ ማውጣት በማስፈለጉ ነው። ከ27 ዓመት በላይ ነው የቆየው አዋጅ ቁጥር 31/1991 ማለት ነው። ስለሆነ ከ27 ዓመት በላይ ስለሆነው የህብረተሰቡን የመክፈል አቅም ያላገናዘበ ስለሆነ ይህንን ባገናዘበ መልኩ እንዲሆን ተሻሽሎ ወጥቷል ማለት ነው። ሶስተኛው ደግሞ ከዚህ በፊት የነበረው የቴምብር አዋጅና ማሻሻያውን ለማስፈጸም እንዲያመች ታስቦ አዲስ አዋጅ ወጥቷል ማለት ነው። የተሻሻለበት ምክንያት ይህ ከሆነ የቴምብር ቀረጽ የሚከፈልባቸው ሰነዶች የትኞቹ ናቸው የሚለውን ነገር ስንመለከት አንደኛ ማንኛውም ንግድ ማህበር፣ ህብረት ስራ ማህበር ወይም ማንኛውም ማህበር አይነት መመስረቻ ጽሁፍና መተዳደሪያ ደንብ ይከፈልበታል። ሁለተኛ ግልግል ይከፈልበታል። ሶስተኛ ማገጃ ይከፈልበታል። አራተኛ የዕቃ ማከማቻ ማረጋገጫ ሰነድ ይከፈልበታል። አምስተኛ ውል ስምምነትና የነዚህ መግለጫ ይከፈልበታል። ስድስተኛ የመያዣ ሰነዶች ይከፈልባቸዋል። ሰባተኛ የህብረት ስምምነት ይከፈልባቸዋል። ስምንተኛ የስራ ቅጥር ውል ይከፈልበታል። ዘጠነኛ የኪራይ ተከራይ አከራይና መሰል የማስተላለፊያ ሰነዶችም ይከፈልባቸዋል። አስረኛ ማረጋገጫም ይከፈልበታል። 11ኛ የውክልና ስልጣንም ይከፈልበታል። 12ኛ የንብረት ባለቤትነት ማረጋገጫ ሰነዶችም ይከፈልባቸዋል ማለት ነው። የቴምብር ቀረጽ የሚከፈልባቸው እነዚህ ከሆነ ቴምብር እንዴት ነው የሚለጠፈው የሚለውን ነገር ስንመለከት ቴምብር እንዴት ነው የሚለጠፈው? አንደኛ የቴምብር ዋጋ ከ100 ብር በታች ከሆነ ቴምብሩን በመለጠፍ ከ100 ብር በታች ከሆነ ቴምብሩን በመለጠፍ ነው። ሁለተኛ የቴምብር ዋጋው ከ100 ብር በላይ ከሆነ ወይም የሰነዱ አይነት ሁኔታ ለየት ያለ አሰራር የሚጠይቅ ከሆነ ገቢዎች ቢሮ በሚያወጣው መመሪያ መሰረት ከመለጠፍ በሌላ መንገድ እንዲከፈል ሊደረግ ይችላል። ለምሳሌ በደረሰኝ ሊከፈል ይችላል ማለት ነው። ስለሆነ መስፈርቱ 100 ብር ነው። ከ100 ብር በታች የሆነው ይለጠፋል። ከ100 ብር በላይ ያለው በሌሎች አግባቦች ሊሰራ እንደሚችል ያስቀምጣል። የገቢዎች ቢሮ በሚያወጣው መመሪያ መሰረት ሞስት ፕሮባብሊ የሚሆነው በደረሰኝ ነው ማለት ነው። ቴምብሩ በሚለጠፍበት ጊዜ መደረግ ያለባቸው ጥንቃቄዎችን ስንናገር ቴምብሩ ከተለጠፈ በኋላ ድጋሚ ጥቅም ላይ እንዳይውል መሰረዝ አለበት። ቴምብሩ ከተለጠፈ በኋላ ድጋሚ ጥቅም ላይ እንዳይውል መሰረዝ አለበት። ቴምብሩ ካልተዘረዘ ውጤቱ ምንድነው የሚለውን ነገር ሲያስቀምጥልን ቴምብሩ ካልተዘረዘ እንደተለጠፈ አይቆጠርም። ቴምብሩ ካልተሰረዘ እንደተለጠፈ አይቆጠርም ማለት ነው። ለዚህ ኃላፊነት ያለበት ማን ነው የሚለውን ነገር ሲያስቀምጥልን ቴምብሩ ካልተሰረዘ ኃላፊነት የሚወስደው ባለጉዳዩ ሳይሆን ይሄን ያልተሰረዘ ቴምብር የተለጠፈበትን ሰነድ የተቀበለው ወይም የሰጠው አካል ኃላፊነት አለበት የሚለውን ነገር ያስቀምጥልናል ማለት ነው። ቴምብርን በተመለከተ ቅሬታ ካለ ለማን ነው መቅረብ ያለበት የሚለውን ነገር ስንመለከት ቅሬታ ካለ ቅሬታ አቀራረብ ሂደቱን ስንመለከት ወደ 5 የሆኑ ሂደቶች አሉት። አንደኛ የገቢዎች ቢሮ ውሳኔ አለ። ሁለተኛ አቤቱታ አጣሪ ኮሚቴ አለ። ሶስተኛ ግብር ይግባኝ ሰሚ ጉባኤ አለ። አራተኛ በአካባቢው ያለው ከፍተኛ ፍርድ ቤት አለ። አምስተኛ ጠቅላይ ፍርድ ቤት አለ ማለት ነው። እነዚህን ሂደቶች ተከትሎ ቅሬታውን መቅረብ ይችላል ማለት ነው። አንደኛ የገቢዎች ቢሮ በወሰነው የቴምብር ቀረጽ መጠን ካልተስማማ ገቢዎች ቢሮ ውሳኔውን ባሳወቀው በ21 ቀናት ውስጥ ቅሬታውን ለአቤቱታ አጣሪ ኮሚቴ ማቅረብ አለበት። ለአቤቱታ አጣሪ ኮሚቴ ቀርቦ የአቤቱታ አጣሪ ኮሚቴ በወሰነው ውሳኔ ቅር የተሰኘ አካል ቀጣይ ማቅረብ የሚችለው ለማን ነው? ለግብር ይግባኝ ሰሚ ኮሚቴ ነው። ለግብር ይግባኝ ኮሚቴ ከማቅረቡ በፊት ግን ቀድሞ ይሄንን የሚያከራክረውን የቴምብር ቀረጽ 50%ን መክፈል አለበት። ወለድንና ቅጣትን ሳይጨምር ማለት ነው። ወለድንና ቅጣትን ሳይጨምር 50%ን መክፈል አለበት።
የፔሪድ ኦፍ ሊሚቴሽን ይርጋውን በተመለከተ ደግሞ በ30 ቀናት ውስጥ ማቅረብ አለበት ማለት ነው። ለማን? ለግብር ይግባኝ ሰሚ ጉባኤ መጀመሪያ 50% መክፈል አለበት። ሁለተኛ ደግሞ በ30 ቀናት ውስጥ ማቅረብ አለበት ማለት ነው። በግብር ይግባኝ ሰሚ ጉባኤ ቅር የተሰኘ አካል ወደ ማን ነው የሚያቀርበው የሚለውን ነገር ስንመለከት ደግሞ በግብር ይግባኝ ሰሚ ጉባኤ ቅር የተሰኘ ለአካባቢው ላለ ከፍተኛ ፍርድ ቤት ማቅረብ አለበት። ለአካባቢው ከፍተኛ ፍርድ ቤት ለማቅረብ ግን መሟላት ያለባቸው ቅድመ ሁኔታዎች አሉ። አንደኛ የህግ ሰት መኖር አለበት። ሁለተኛ 75% መክፈል አለበት። ሶስተኛ ደግሞ በ30 ቀናት ውስጥ መሆን አለበት። እነዚህ ነገሮች ልድገምላችሁ። አንደኛ ምን መሆን አለበታል? የህግ ሰት መኖር አለበት። ሁለተኛ 75% መክፈል አለበት። በ30 ቀናት ውስጥ መሆን አለበት ማለት ነው። ፔሪድ ኦፍ ሊሚቴሽኑ 30 ቀናት ውስጥ ነው። በ30 ቀናት ውስጥ ካልቀረበ ተቀባይነት የለውም። 75%ን መክፈል አለበት። የህግ ሰት ካለ ብቻ ነው ለአካባቢው ከፍተኛ ፍርድ ቤት ማቅረብ የሚቻለው ማለት ነው። አካባቢ ባለው ከፍተኛ ፍርድ ቤት ውሳኔ ቅር የተሰኘ አካል ደግሞ በ30 ቀናት ውስጥ ለጠቅላይ ፍርድ ቤት ማቅረብ ይችላል ማለት ነው። በጥቅሉ የቅሬታ አሰማም ሂደቱ የገቢዎች ቢሮ ውሳኔ ከሰጠ በኋላ በዚህ ቅር የተሰኘ አካል በ21 ቀናት ውስጥ አቤቱታ አጣሪ ኮሚቴ ያቀርባል። በአቤቱታ አጣሪ ኮሚቴ ቅር የተሰኘ አካል 50%ን ከፍሎ በ30 ቀናት ውስጥ ለግብር ይግባኝ ሰሚ ጉባኤ ያቀርባል ማለት ነው። በግብር ይግባኝ ሰሚ ጉባኤ ቅር የተሰኘ ደግሞ ለአካባቢው ላለው ከፍተኛ ፍርድ ቤት የህግ ሰት ካለ በ30 ቀናት ውስጥ 75%ን ከፍሎ ማቅረብ ይችላል ማለት ነው። በአካባቢ ባለው ከፍተኛ ፍርድ ቤት ውሳኔ ቅር የተሰኘ አካል ደግሞ በ30 ቀናት ውስጥ ለጠቅላይ ፍርድ ቤት ማቅረብ ይችላል ማለት ነው። የቅሬታ አሰማም ሂደቱ ይህን ይመስላል በጥቅሉ ማለት ነው። የቴምብር አዋጁን በተመለከተ ለምን ተሻሻለ፣ የቴምብር ቀረጦች የሚከፈልባቸው ሰነዶች የቶቹ ናቸው የሚለውን ነገር ተነጋግረን ቴምብር እንዴት ነው የሚለጠፈው፣ ቅሬታ ካለ ቅሬታ አቀራረቡ እንዴት ይመስላል የሚለውን ነገር ከተነጋገርን በኋላ አሁን ደግሞ የምናነሳው ፖይንት አንድ ባንድ እያነሳን የቴምብር ቀረጥ ሰንጠረዡ መሰረት ምን ያህል ነው የሚከፈለው የሚለውን ነገር እንመለከታለን ማለት ነው። አንደኛው በማንኛውም ንግድ ስራ ወይም ከታች በተራ ቁጥር 2 ከተመለከቱት ውጭ የሆኑ ማንኛውም ሌላ ማህበር የተራ ቁጥር 2 ላይ የተጻፉት ማለት የህብረት ስራ ማህበር ወይም የብዙሃን ማህበራት ወይም የሙያ ማህበራት መተዳደሪያ ደንቦች ናቸው። ከነዚህ ውጭ የሆኑ ማንኛውም ሌላ ማህበራት የተመሰረተበት መተዳደሪያ ደንብ መጀመሪያ ሲመዘገብ የሚከፈልበት 2900 ብር ነው ማለት ነው። ለስታርታፕ ደግሞ 1000 ብር ነው። ሲሻሻል ደግሞ የሚከፈለው ስንት ነው? 700 ብር ነው ማለት ነው። ሁለተኛ ላይ ያለው የህብረት ስራ ማህበራት ወይም የብዙሃን ማህበራት ወይም የሙያ ማህበራት መተዳደሪያ ደንብ መጀመሪያ ሲመዘገብ የሚከፈልበት 1500 ብር ነው። ሲሻሻል ደግሞ የሚከፈልበት 500 ብር ነው ማለት ነው። ግልግልን በተመለከተ የሚተመነው 1% ነው። የማይተመን ከሆነ 500 ብር ነው ማለት ነው። ማገቻ ወይም ቦንድን ወይም የጨረታ ማስከበሪያ ሰነድን በተመለከተ 1% ይከፈልበታል ማለት ነው። አምስተኛ የእቃ ማከማቻ ማረጋገጫ ሰነድ 1% ይከፈልበታል። ስድስተኛ ውሎች፣ ስምምነቶችና መገለጫዎች 1000 ብር ይከፈልባቸዋል። ሰባተኛ የመያዣ ሰነድን በተመለከተ በብሔራዊ ባንክ እውቅና የተሰጣቸው ውጭ የሆኑ የመያዣ ሰነዶች 2% ይከፈልባቸዋል። ስምንተኛ የህብረት ስምምነትን በተመለከተ ሲመዘገብ 2900 ብር ይከፈልበታል። ሲሻሻል ደግሞ 700 ብር ይከፈልበታል። ዘጠነኛ የቅጥር ውል ስምምነትን በተመለከተ 1% ይከፈልበታል። አስረኛ የኪራይ ተከራይ አከራይ መሰል መብት ማስተላለፊያ ሰነድ 1% ይከፈልበታል። 11ኛ ማረጋገጫ 100 ብር ይከፈልበታል። 12ኛ የውክልና ስልጣን ውክልና ሲሰጥ ቋሚና ተንቀሳቃሽ ንብረት ስለሆኑ 3000 ብር ይከፈልባቸዋል። ሌሎች ውክልናዎች 100 ብር ይከፈልባቸዋል። ውክልና ሲሻር ደግሞ ቋሚና ተንቀሳቃሽ ንብረት ስለሆኑ 700 ብር ይከፈልባቸዋል ማለት ነው። 13ኛ የንብረት ባለቤትነትን ስም ማስመዝገቢያ በሽያጭ በስጦታ ወይም በውርስ በፍርድ ቤት ውሳኔ መሰረት የሚዋረሱ ወራሾች 1% ይከፍላሉ። ለአቅመ አዳም ያልደረሱ ወራሾች በሞግዚት ሲተዳደሩ ቆይተው የድርሻቸውን ንብረት ሲካፈሉ ከዚህ በፊት ለስበ ንብረት ዝውውር የከፈሉት ማስረጃ ካቀረቡ በነፃ ነው ማለት ነው። አካል ጉዳተኛ ዜጎች ደግሞ 1% ይከፍላሉ። የንብረት ባለቤትነት ስም ማስመዝገቢያ በሽያጭ በስጦታ ወይም በውርስ በፍርድ ቤት ውሳኔ መሰረት የሚዋረሱ ወራሾች 1% ይከፍላሉ። ለአቅመ አዳም ያልደረሱ ወራሾች በሞግዚት ሲተዳደሩ ቆይተው የራሳቸውን ንብረት ሲካፈሉ ከዚህ በፊት ለስመ ንብረት ዝውውር የከፈሉት ማስረጃ ካቀረቡ በነፃ ነው ማለት ነው። ሐመርዋ የአካል ጉዳተኛ ዜጎችን በተመለከተ 1% ነው። በሞት ወይም በፍቺ ምክንያት የሁለት ተጋቢዎች የጋራ ሀብት የሆነ ማንኛውም የሚንቀሳቀስ ወይም የማይንቀሳቀስ ንብረት አንደኛውን ተጋቢ የሌላኛውን ተጋቢ ድርሻ የሚያጠቃልል በግማሽ ዋጋ ላይ 2% ይከፈልበታል። ሁለተኛ ሁለቱም ተጋቢዎች ሀብቱን እኩል ከተካፈሉ ነፃ ነው። ከላይ በፊደል እስከ ከተዘረዘሩት ሁኔታዎች ውጭ በሽያጭ በስጦታ ወይም በውርስ ሲተላለፍ 2% ይሆናል ማለት ነው።
በጥቅሉ የቴምብር ቀረጽ አዋጅን በተመለከተ ይህን ይመስላል ማለት ነው። ቀጥለን የምናቀርብላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት የማቋቋሚያ ረቂቅ አዋጅ ላይ ውይይት ተደርጓል። የመንፈሳዊ ፍርድ ቤት ማቋቋም ያስፈልገበት ምክንያት ስንናገር አንደኛ የመደበኛ ፍርድ ቤቶችን የስራ ጫና ለመቀነስ ነው። ሁለተኛ የፍቺ ጉዳዮችን በእርቅና በሽምግልና ለመፍታት እና ትዳርን ለማዳን ነው። ሶስተኛ ለሴቶች፣ ህጻናት፣ አካል ጉዳተኞች ልዩ ጥበቃ በማድረግ ማህበራዊ ሰላምን ለማስፈን በማሰቡ ነው። አራተኛ ለሀገሪቷ ፍትህ ስርዓት እድገት አስተዋጽኦ ያደርጋል በሚል ታስቦ ነው ይሄ መንፈሳዊ ፍርድ ቤት ማቋቋም ያስፈልገው። ህገ መንግስታዊ መሰረትም አለው። በህገ መንግስቱ አንቀጽ 34 ንዑስ አንቀጽ 5 እና 78 ንዑስ አንቀጽ 5 መሰረት ነው የሚቋቋመው። ህገ መንግስቱ አንቀጽ 34 ንዑስ አንቀጽ 5 ላይ እንደሚለው ህገ መንግስቱ የግል የቤተሰብ ህግን በተመለከተ በተከራካሪዎች ፈቃድ በሃይማኖቶች ወይም በባህሎች ህጎች መሰረት መዳኘት አይከለክልም ስለሚል፣ ነገር ግን እዚህ ላይ ዋናው ነጥብ ምንድነው? የተከራካሪ ወገኖች ፈቃድ ያስፈልጋል ማለት ነው። የሁለቱም ተከራካሪዎች ወገን ፈቃድ ያስፈልጋል ማለት ነው። በአንቀጽ 78 ደግሞ የህዝብ ተወካዮች ምክር ቤት፣ የክልል ምክር ቤቶች በአንቀጽ 34 ንዑስ አንቀጽ 5 መሰረት የሃይማኖት የባህል ፍርድ ቤቶች ሊያቋቁሙ ወይም እውቅና ሊሰጡ ይችላሉ ስለሚል በአንቀጽ 78 ንዑስ አንቀጽ 5 እና በ34 ንዑስ አንቀጽ 5 መሰረት መንፈሳዊ ፍርድ ቤት ለማቋቋም ረቂቅ አዋጅ ላይ ውይይት ተደርጓል ማለት ነው። የዛሬው መጨረሻው ፕሮግራማችን የሰበር ውሳኔ ዳሰሳ ነው። የዛሬው የሰበር ውሳኔያችን ዳሰሳ ትኩረቱን የሚያደርገው በሐሰተኛ ሰነድ ምክንያት በፍርድ ቤት መብታቸውን ያጡ ሰዎችን በተመለከተ ነው። ይህን በጣም ትልቅ እፎይታ የሚሰጥ የሰበር ውሳኔ ነው። የሰበር መዝገብ ቁጥሩ 250597 ይባላል። 250597 ይባላል። በዋነኝነት ቀደም ብዬ እንደነገርኳችሁ በፍርድ ቤት በሐሰተኛ ሰነድ ምክንያት መብታቸውን ላጡ ሰዎች እፎይታ የሚሰጥ ውሳኔ ነው። ይህ የሰበር ውሳኔ በዋነኝነት ትንታኔውን በሚሰጥበት ጊዜ መሰረት ያደረገው ከዚህ በፊት በሰበር የተሰጠ ውሳኔ ነው። ከዚህ በፊት በሰበር የተሰጠው ውሳኔ በቅጽ 15 ላይ የሚገኝ ነው። መዝገብ ቁጥሩ 91968 ነው። ከዚህ በፊት በሰበር የተሰጠውን ትንታኔ ቃል በቃል ስናነበው አንድ የመንግስት አካል እውነተኝነቱን ሳያጣራ መስጠት የማይገባውን ሐሰተኛ ማስረጃ ለፍርድ ቤት በመስጠት ውሳኔ የተሰጠበት ወገን መስጠት የማይገባውን ሳያጣራ ሐሰተኛ ማስረጃ ሰጥቶበት መብቱን ያጣ ወገን ማለት ነው። ማስረጃው ሐሰተኛ መሆኑን የሚያረጋግጥ ማስረጃ እስካቀረበ ድረስ የፍትሐብሔር ስነ ስርዓት ቁጥር 6 ንዑስ አንቀጽ 1 መስፈርትን አያሟላም እንደማይባልና አቤቱታ አቅራቢው ሐሰተኛ መረጃ የሰጠው መንግስት አካል መሆኑን ከማስረዳት አልፎ የመንግስት አካሉ ይህ ህገወጥ ተግባር የፈጸመበትን ምክንያት ማስረዳት እንደማይጠበቅበት ሰበር ወስኗል ይላል። ትንታኔ ብሬክዳውን አድርገን ስንመለከተው አንደኛ በሐሰተኛ ማስረጃ ምክንያት መብቱን በፍርድ ቤት ያጣ ሰው ማስረዳት የሚጠበቅበት አንደኛ በሱ ላይ መብት የሚያሳጣ ሆኖ የቀረበው ማስረጃ ህገወጥ እንደሆነ የሚያሳይ ሌላ ማስረጃ ማቅረብ ነው የሚጠበቅበት። እሱ ላይ በፍርድ ቤት የቀረበበት ማስረጃ ሐሰተኛ መሆኑን የሚያሳይ ሌላ ማስረጃ ማቅረብ ብቻ ነው የሚጠበቅበት ማለት ነው። ሁለተኛ ማስረጃ የሰጠው የመንግስት ተቋም ሐሰተኛ ማስረጃ የሰጠበትን ምክንያት ማስረዳት አይጠበቅበትም። እኔ ላይ የቀረበው ማስረጃ ሐሰተኛ ነው የሚል ሌላ ማስረጃ ማቅረብ ነው እንጂ የሚጠበቅበት ይሄንን ሐሰተኛ ማስረጃ የሰጠውን አካል ሐሰተኛ ማስረጃ የሰጠበትን ምክንያት እንዲያስረዳ አይጠበቅበትም ማለት ነው። ስለሆነ እሱ ማድረግ ያለበት ምንድነው? እሱ ላይ የቀረበው ማስረጃ ሐሰተኛ መሆኑን የሚያሳይ ሌላ ማስረጃ ማቅረብ ብቻ ነው ማለት ነው። ሁለተኛው ነጥብ ይሄ ነው። ሶስተኛ ሐሰተኛ ማስረጃ እንደቀረበበት ማስረጃ ካቀረበ በፍትሐብሔር ስነ ስርዓት ቁጥር 6 መሰረት የማይታይበት የህግ መሰረት የለም። በፍትሐብሔር ስነ ስርዓት ቁጥር 6 መሰረት የማይታይበት አግባብ የለም ማለት ነው። ስለሆነ አሁን የምናነሳው ነጥብ የፍትሐብሔር ስነ ስርዓት ቁጥር 6 ማለት ምን ማለት ነው የሚለውን ነገር ነው የምናነሳው። የፍትሐብሔር ስነ ስርዓት ቁጥር 6 ንዑስ አንቀጽ 1 ማለት ሪቪው ኦፍ ጀጅመንት ነው ወይም ድጋሜ ዳኝነቱ የሚታይበት ሂደት ነው ማለት ነው። ይሄ ድጋሜ ዳኝነቱ በፍትሐብሔር ስነ ስርዓት ቁጥር 6 ንዑስ አንቀጽ 1 ሲቀርብ ግን መሟላት ያለባቸው ነጥቦች አሉ። እነዚህ ምንድናቸው? አንደኛ የመጨረሻ ፍርድ ወይም ውሳኔ ወይም ትዕዛዝ የተሰጠበት ላይ የሚቀርብ ነው። የመጨረሻ ፍርድ ወይም ውሳኔ ወይም ትዕዛዝ የተሰጠበት ጉዳይ ላይ የሚቀርብ ነው። ሁለተኛ ውሳኔውን ላሳረፈው ፍርድ ቤት ለራሱ ነው የሚቀርበው። ውሳኔውን ለወሰነው ወይም ፍርዱን ላሳረፈው ለራሱ ፍርድ ቤት ነው የሚቀርበው ማለት ነው። ሶስተኛ ፍርድ ቤቱ የመረጃ ቢያውቅ ኖሮ ውሳኔው ላይ ተጽዕኖ የሚፈጥር መሆን አለበት። ፍርዱን መለወጥ ወይም ማሻሻል የሚያስችል መሆን አለበት ማለት ነው። አራተኛ አዲስ ማስረጃ መሆን አለበት። ይህ ማስረጃ ግን አቤቱታው ፍርድ ከመሰጠቱ በፊት አስፈላጊውን ትጋት አድርጎ
ለማወቅ ያልቻለው መሆን አለበት። አስፈላጊውን ስጋት አድርጎ ለማወቅ ያልቻለው አዲስ ማስረጃ መሆን አለበት ማለት ነው። አምስተኛ የአንድ ወር የጊዜ ገደብ ነው ያለው። አቤቱታው አዲሱን ማስረጃ ካገኘበት ወይም መኖሩን ካወቀበት ቀን ጀምሮ በአንድ ወር ጊዜ ውስጥ አቤቱታውን ማቅረብ አለበት። በአንድ ወር ጊዜ ውስጥ አቤቱታውን ማቅረብ አለበት፣ አለበለዚያ ተቀባይነት የለውም። ስድስተኛ ማመልከቻውን በቃለ መሐላ አስደግፎ ማቅረብ አለበት ማለት ነው። በጥቅሉ በዛሬው ፕሮግራማችን ላይ የቴምብር አዋጅ ቁጥር 307/2018 ለምን ተሻሻለ? የቴምብር ቀረጦች የሚከፈልባቸው ሰነዶች የትኞቹ ናቸው? ቴምብር እንዴት ነው መለጠፍ ያለበት? ቅሬታ ካለ ቅሬታ አቀራረቡ ሂደቱ ምን ይመስላል? የሚሉትን ነገሮች በመጀመሪያ ተነጋግረን ቀጥለን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈሳዊ ፍርድ ቤቶች የማቋቋሚያ አዋጅ ማቋቋም ያስፈልገበት ምክንያት ምንድነው? ህገ መንግስታዊ መሰረትስ አለው ወይ የሚለውን ነገር አንስተን ነበር። በመጨረሻ ደግሞ የሰበር ውሳኔን ዳሰን ነበር። የሰበር ውሳኔ በሐሰተኛ ሰነድ ምክንያት መብታቸውን ላጡ ሰዎች መፍትሄ የሚሰጥ የሰበር ውሳኔ መርጠን ያቀረብንላችሁ። የዛሬውን ፕሮግራማችንን በዚሁ ስንቋጭ፣ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ ይጋበዝኩኝ የዛሬውን ፕሮግራም በዚሁ ቋጫለሁ። አመሰግናለሁ። ቻው።